You see how much science is perfect. Okay? Everything በዚህ ጋር ብዙ ማስተማር ትችላላችሁ። ይሄ እኔ ብቻ ያሰብኩትን ነው። ጨምሩበት ጎበዝ። እንደሱ ነው መጨመር። ኦኬ? ጨምራችሁ አስተምሩ በቃ እንደዚህ። አሁን ይሄ ይከብዳል። ይሄ ለዚህ እኔ 20 ብር ወጥቻለሁ። 7 ነበሩ 8 ብር ነው 20 ብር ብቻ። ይሄን ቆራቃ ወረቀት ከቤት የፈለኩ ይሄን ዳርዳሩ እንዳይቀደም ለዚህ በኮላ አሸኩ ወረቀት አድርጌ አሸኩት። አደጋ እንዳያወጣ ብዬ ቆርቆሮ ካርቶን ቢሆን ምንም አይደለም። ካርቶን ኮንዲዩት መጠቀም ይችላላችሁ። ካርቶን መጠቀም ይችላላችሁ። ጠንካራ የወለል ፕላስቲክ መጠቀም ይችላላችሁ። ሸምበቆ ሰፊ ሸምበቆ ግማሹ እንዲህ አድርገን ተርትረን እንደሱ እንግዲህ ያጎድጓዳ የሚሆንበት ምክንያት ኮሊዥኑ ፕሮፐር ወይም የተሳካ ግጭት እንዲኖር ነው። ኦኬ ስለዚህ ዩት እንግዲህ ምን ያህል ሳቢ ነገሮች እንዳሉ ማለት ነው። እናንተ ስታስተምሩ ኮንኬቭ እና ኮንቬክስ ሌንስ እያላችሁ ታስተምራላችሁ። ያው እኔ እንኳን ገጥሞኝ የሚያስተምረው አላውቅም፣ ግን እናንተ ታስተምራላችሁ እና ስለ ኮንኬቭ እና ኮንቬክስ ሌንስ አንድ ብርጭቆ ፈልጋችሁ እዛችሁ ውሃ አቻችሁ እና ውሃ ሙሉ ቲም ውሃ ይሄኛው አለ። እችን ቅድም ሳላሳያችሁ ይችኛዋል። ይሄ ለምሳሌ ምን አለ መሰላችሁ? ይሄኛው ልብ አድርጉ። ቀላል ማይክሮስኮፕ አንድ ሌንስ ይገዛልን ስንል ነው የምንለው። እስቲ እንዲህ አድርጋችሁ ይኸው እዚህ ጋር ክፍተት ካለ እንዲህ ክፍተቱ ላይ አታውቁ። ክፍተቱን እዚህ አውጡት። አየር ባዶ ልክ እንዲህ አድርገን እስቲ አብራና እስቲ እዚህ ላይ አጀ ላይ አብራና እዩት። አብራው ከእጅ ላይ አብራ ከቆዳዬ ላይ አብራና እዩት እስቲ ታች ነው የምታበራ እንደሱ አድርገህ እዚህ ጋር እዩት እንግዲህ እዩት ምን ሆነ? የእጅ ቆዳ ምን ሆነ? ምን ሆነ? እንዴት እያያችሁት ነው? ነገሩን እንጂ እናንተን እኮ ነው እየጠየኩ ያለ። የእጅ ቆዳ ምን ሆነ? ይኸው እንደዚህ አይታይም? ሊቤሽን እንዳይኖር እሺ፣ ያዝልኝ እዚህ ላይ አብራለሁ። እናንተ ታች ቆዳው ላይ ነው የምታበራው። እናንተ በዚህ እንደ ማይክሮስኮፕ ተጠቀሙበት ነው። ውሃውን ምን ሆነ? አሁን የቆዳው እንትን አይታይም? ቲሹ ይታያሉ አይደል? ቬኖቹ ይታያሉ። ከአንድ ሌንስ የበለጠ አጉልቶ ያሳያል። በውሃ ውስጥ ሲያልፍ ላይት አንድ ሌንስ ነው ተጠቀሙበት። አንድ ሌንስ ቢያንስ በዚህ ያሳያቸው ነው ልጆች። ማንኛውንም እንትንን ማየት ይቻላል። የቅጠል ቬኑ ሲያንጣው ሲያቸው አላውቅም። ይቻላል ወይኖት ለምን አይቻልም? ሲያንጣው እንየው እስኪ እሱ ነው የሰው ቆዳ ካሳየት እስኪ እንየው እስኪ በጀርባ ስቶማቶ ማለት ነው። እዩት በጣም ነው የሚያሳየው። ሪች ሆኖ ጀርባው ነው አያሳየው ምን ሳይንስ አይክድ ይታያል እዚህ ጋር ላይ እዩት። ስለዚህ ይሄን ምን አድርጋችሁ ሰሩት? ኢዚ ጉድ ሃንድ ሌንስ ሲምፕል ማይክሮስኮፕ ማለት ሃንድ ሌንስ ሲምፕል ማይክሮስኮፕ እና ፕሊዝ እንደዚህ ያያረጋው ነው። ስለዚህ ይሄኛውን ምን እናደርጋለን? ይሄን ካለ እዚህ ጋር ነው እሳት ያቃጥላል፣ እሳት ያስነሳል። ለምን? የፀሐይ ብርሃን ሰብስቦ ወደ አንድ በኩል ፎከስ ስለሚያደርግ ያን ጊዜ እንደሚያስነሳ ያን ያደርጋል። ይሄ እሳት መፍጠር እንደሚችል አሁን ይሄ እንዴት ነው የምታዩት? ይቅርታ አላስነካብኝ። እቺ ነው እዚህ ጋር ሞላንና እዚህ ጋር ወረቀት እንዲህ አድርጌ እዚህ ጋር ባየው ምን ሆነ? ጎላ። እሺ አሁን እይታሽን በዚህ አሳልፈሽ በዚህ ሳይሆን ባፉ ላይ አሳልፈሽ በዚህ እንዲወጣ አድርገሽ አየው። እስቲ እየው እስቲ በደንብ ቀረብ ብላችሁ ልጅ ምን ሆነ? ይነበባል ጽሁፉ
ምን ሆነ አይታያችሁ ምን ሆነ ያለ ድንዝዝ ያለ ነገር ቬሪ ዲሚኒሽ ቀንሶት ሳይዙን በጣም ቀንሶ ነው የሚያታው ስለዚህ ከቀነሰ ምን ሆነ ኮንቨርጅ አድርጓል ተሰበሰበ ማለት ነው ተሰበሰበ ኦኬ ከዚህ ስታየው ዳይቨርጅ ከዚህ በዚህ አድርገህ በዚህ ስትናየው በግማሽ ላይ ኮንቨርጅ ስለዚህ ይሄኛው እንዲህ ስናየው ምን አሳየን ምን ሆኖ ነው የሚያሳየን ሪፍራክት አድርጎ ኮንኬቭ ሌንስ ሆነ ነገር ግን እንዲህ በዚህ እይታ ነው የወሰድነው እንደዚህ ነው እንዲህ ስናየው ይሄ እንደዚህ እየጠበበ ነው ሄደ የሚመጣውንም ሬ እያጠበበ እዚህ ጋር ያመጣልን ስለዚህ አሁን ምን አደረገው ኮንቨርጀንት ሌንስ ሆነ ኦኬ ኮንቨርጅ አደረገው ኦኬ ላይቱን እዚህ ጋር ላይ ብናሳርፈውና ኢንሲደንስ ላይ ነው ሪፍራክት እሱ አይደለም እሱማ ኢንሲደንት እና ሪፍራክተር ላይ this is what I am not a physics teacher but this is not the science ያኛው ይሄ ነው ኢንሲደንት ሪፍራክተር የምንለው ይሄ ነው ከውሃ ውስጥ ያለውና ከውጭ ያለው አካል ነው የሪፍራክሽን ብርሃን በአየር ላይና በውሃ ውስጥ ሲያልፍ በውሃ ላይ ሲያልፍ ፍጥነቱ ስለሚለያይ የተሰበረ መስሎ ይታየኛል እሱን ቀይሮ ሳይት ያለባቸው ሰው የሚለብሱት ማይክሮስኮፕ የትኛው ነው ኮንኬቭ ነው ወይስ ዲፔንድስ ሾርት ሳይት ማለት ነው የቅርብ እይታ ችግር ያለባቸው ለምሳሌ እዚህ ቁጭ ብሎ ወርዱ ማይታየው ከሆነ ኋላ ወስደዋል ለዛ ምን አይነት መነጽር ነው ማሰራት ያለው ሾርት ሳይት ማለት የቅርብ ማየት ችሎታ ያላቸው ናቸው አይደል የቅርብ ማየው ሩቀት ማየው ሾርት ሳይት ይባላል የዚያ ግልባይ ደግሞ ሎንግ ሳይት ያኛው አሁን ምንድነው የሚደረገው ማግኒፋይ ለምሳሌ ሾርት ሳይት ያለው ካኖት ሲያት ዲስታንስ ፕሌስ ከሆነ ማለት ነው ያ ሾርት ሳይት የምንለው ምንድነው የሚደረገው ያን ኦብጀክት የሚያዩትን ኦብጀክት የሚያጎላ ዳይቨርጅ የሚያጎላላቸው ነው የሚሰራው ብዙ ጊዜ አሁን የኔ አይን በአጋጣሚ እስካሁን ደህና ነው ማየት ይችላል ማንበብ ይችላል ግን በዚህ እድሜ መነጽር የሚያስፈልገኝ ሰው ነው ለምን የአይንን ቆዳ ይሄ ጡንቻው ይላላ ስለሚሄድ ብርሃን ኮንቨርጅ አድርጎ ወደ አንድ በኩል ፎከስ እንዲያደርግ የማድረግ ችሎታው ያንሳል ስለዚህ አይን ምን ያስፈልገዋል ድጋፍ ያስፈልጋል ማለት ነው ኦኬ ከዚህ አንፃር ነው እንትን የምንለው ኦኬ ቴንክ ዩ ቬሪ ማች አሁን ሶ ሎንግ ሳይት ሮጂብ ሳይት የሚለው እናንተ ሪፈር አድርጉ ሌላው በቀደም በአጋጣሚ ዩኒቨርሲቲ ላይ ፌል አደረገብኝ ይሄ ሙከራ ምንድነው የምናየው በዚህ ሙከራ አንድ ይሄ ባህላዊ የዋግምት ስራ እንዴት አድርገው ለሕክምና እንደሚያን ለምሳሌ ቆዳ ማን ነው የሆነ አካል ወደ ውስጥ ቢጠረመስ እሱን ለማንሳት ዋግምት ይጠቀማሉ ምን አድርገው ነው የሚጠቀሙት ልብ አድርጉ ወይም ዋግምት ከሆነ ያ ውስጥ ያለውን አየር መጥቶ ያስወጡታልና አየር እንዳይገባ ይደፍኑታል በምላሳቸው ይደፍኑ የሆነ እንትን የዳውላ ቅጠል የእንዶር ቅጠል አሙቆ ምናምን እንዲላከል እንደሱ ያደርጉታል በብርጭቆ በምናምን የሚሆን ከሆነ ደግሞ ሳንቲም አድርገው የሆነ እዚህ ጋር የሚነድ ነገር አድርገው እሱን ያፍኑና ከዚያ በኋላ በደንብ አድርገው ይዙታል አይለቅም ለምንድን ነው ያደረጉት ውስጥ ያን ሁሉ እየሰሩ ያሉት ውስጥ ያለው ነገር ዝቅተኛ የአየር ግፊት እንዲኖር ነው የሚያደርጉት እዚህ ያለ የአየር ግፊት ስለዚህ የአየር ግፊቱን ማለያየት ነው ውጭ ያለውን የአየር ግፊትና እዚህ ውስጥ ያለውን የአየር ግፊት ነው የሚያለያየው ዝቅተኛ የአየር ግፊት ከሆነ አየር ለማምጣት ፕሬሸር ለመሳብ ይስበዋል ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ስለሚሄድ ይሄን ሙጭጭ አድርጎ ይዛል ሞጮ ይዘዋል ስለዚህ አሁን ወደ ውስጥ ያለ ማነው የሆነ ነገር ቢጠረመስ ስለሚስበው ያነሳዋል በከፍተኛ ደረጃ ያነሳዋል ሌላም አካል ቢሆን ያነሳዋል ለምሳሌ አውሎ ንፋስ አሁን የሆነ ነገር የሚያነሳው ፕሪንሲፕሉ ይሄ ነው ሱናሚ ከባህር የሚነሳው ፕሪንሲፕሉ ይሄ ነው ሎ ፕሬሸር ይሆናል ማለት ሌላኛው ሃይ ፕሬሸር ይሆናል ሎ ፕሬሸር አንድ ቦታ ላይ ካረግነው ለምን እዚህ ያለው ሌላው ላይ ፕሬሸር በደንብ ይረግጠዋል ረግጦ አየር ግፊት ይረግጠዋል እዚህ ጋር ግን ፕሬሸር የለም ስለዚህ ያዛ ጋር ሲረግጥ እዚህ ጋር ወጥቶ ይላል እና እነሱ ሁሉ ፕሪንሲፕል ከዚህ ጋር ነው የሚያያዝ እና ይሄን እንትን እና ይሄ
ምንን ያስተምራል? ዋገምትን ብቻ አለ የሚያስተምረው የዋገምት ፕሪንሲፕል ብቻ አይደለም። አንደኛ ኦክሲጅን ለንደት አጋዥ መሆኑን ታች አሁን ለማስተማር በተለይ እናንተ አካባቢ ማለት ነው ይጠቅማል። ኦክሲጅን ለንደት አጋዥ ነው። ብርጭቆ ሲሆን ብርጭቆዋን እሷን ውሃን ይቅርታ ውሃን ደፍተህ ውጭ ላይ አምጣልኝ ማለት ነው እና እንዲታየን ማለት ነው። አለ ማፈሰሻለሁ እሱ ላይ ትደፋልኝ። እሺ ስለዚህ ኦክሲጅን ለንደት አጋዥ መሆኑን ነው። ኦክሲጅን ከሌለ ንደት እንዳይኖርም ያስተምራል። አንድ ከነድንቃየው ፊዚክስ ሌሎች ትኖራላችሁ። ምን ያህል ነው ፊዚክሶች? ስቴዝ ፊዚክሶች በላይ ፊዚክስ ነው። እሺ ባዮሎጂ ነው። ሌላ ፊዚክስ እናንተ ያንን የቅድሙን ፕሪንሲፕል በደንብ ልታብራሩ ትችላላችሁ። ቅድም ያልኩትን የጀምሬ ነው የተውኩት። ኬሚስትሪዎች ደግሞ ምን አየር ወይም ኦክሲጅን ለንደት ያግዛል የሚሆነውን እንትናረ ሌሎቻችን በጥቅሉ ኬሚስትሪውም ባዮሎጂውም ፊዚክሱም ጂኦግራፊውም ቢኖር እዚህ ጂኦግራፊውም ደግሞ ቃጠሎ ማንኛውም ቃጠሎ ደን ቢቃጠል ካርቦን ዳይኦክሳይድ ልቀት ብቻ አይደለም የሚያደርገው። ኦኬ አንደኛ ምን ያደርጋል? እነዚያ ተክሎችን ምንድነው የሚያደርገው? ስለሚያጠፋቸው ኦክሲጅን በፎቶሲንቴሲስ ፕሮዲውስ እንዳይሆን ያደርጋል። ስለዚህ ኦክሲጅን የመመረት እድሉ በዚህ አካባቢ ምንድነው? ዝቅተኛ ነው። ሶስተኛው ግን ቃጠሎ የአካባቢውን ኦክሲጅን ስለሚጠቀም ራሱ ቃጠሎ ለመንደር ኦክሲጅን ስለሚጠቀም የኦክሲጅን እጥረት እሱን እና ይህን ሶሪ ሆን በሙሉ ደፍሮት ሃይላንድ አለና ፊሪስ። ስለዚህ ይህን ነው የምናየው። እንዴት ነው ይሄ አሁን መጨረሻ ላይ ያልኩት ፕሪንሲፕሉ ምንድን ነው? ውሃ የሚጨምርበት ምክንያት አየር እንዳይገባ እንዳያስወጣ ነው፣ እንዲዘጋልን። ኦኬ በሲኒውና በጠርሙሱ መካከል ያለው እንትን ክፍተት ሊኖረው ይችላል ብለህ አስበህ የሰውነት ቆዳ ላይ ቢሆን በራሱ ስለሚለጠጥ እሱ ይሸፍነዋል። በዚህ ወስጄ በዚህ ዩኒቨርሲቲ ላይ ስሰራበት የኖርኩትን ፌል አረገ። እንግዲህ ሰራበት ነው የኖርኩ። ፌለሪቱን አላውቅም ስል በኋላ ቤት መጥቼ ቸክ ሳረግ ፌለሪቱን አገኘሁ። የዚህ የአየር ውስጥ የሚይዘው አየር ትንሽ በመሆኑ ነው። ቀይሬ ነው የሄድኩት ብርጭቆና ይሄ አድርጌ አሁን ኦክሲጅን ስለሌለ ጠፋ። እንዲህ ሳረገው መቼ አነሳልኝ? ትንሽ ያስ ያደርግና እንትን ያደርገዋል። ፌል አደረገ። አሁን ለምን እዚህ ውስጥ ያለው አየር ለካ አነስተኛ ሆኖ ነው እና በዚህኛው እንሞክረው። አሁን በቂ አይደለም ይሄን ለማንሳት ፕሬሸር ቮሊዩሙ ሲያጋ ያለው የውጭና የውስጡ ፕሬሸር የውስጡ አሁንም እንትን አለ ማለት ነው። ዝቅተኛ መሆን አለበት ከውጭ ጋር። እሺ አሁን ልብ አድርጉ። በዚህኛው እናደርገው ነውና ቆይታ አይታወቅም። እንትኑ ትንሽ ወጣ ብሏል። ሲያስገባ እኮ እያየነው ነው። ታየላ መጥቶ ወደ ገጥ ቦታ ቆይ ጨርስ ሲመጣ ለዚህ አየር ይገባል ማለት ነው አይደለም? አየር አይደለም ውሃን ሰው ቅድም ሙሉ በሙሉ አንስተልኛል። ቤት ሞክሬው አንስቼዋለሁ ራሱ አይ ዞሮ ዞሮ አየር እየገባ ነው። ነው ይሄን የምናውቀው ነው አይደል? ይሄ ሳይንስ ውሃ ጨምርበት ዴይ ላይፋችን ላይ የምናውቀው ነው። ግን ዞሮ ዞሮ ምንድነው ፌል ያደረገው ወደ ላይ አነሳው እያስገባ ነው ማለት ነው። እዚህ ጋር ዝቅተኛ እንትን ስለሆነ ኦሆና ላይ እዚህ ወሰደው ወሰደው እኮ ምክንያቱም ከውሃው ጋር ምን አለ? ኦክሲጅን አለ። ለዛ እኮ ነው። አሁን በቲሹ ላይ ቢሆን ኑሮ እንትን አይደለም ራሱ ስለሚሰበው አሁንም ወሰደው። ናይስ አሁን ለምንድን ነው ውሃውን አሁን መጠጠው ወሰደው? ለምን ነው የወሰደው? እዚህ ውስጥ ያለው ምን የአየር ግፊት ዝቅተኛ ስለሆነ የውጩ አየር ፈልጎ ከፍተኛ ስለሆነ
ይሄኛው አየር ገፍቶት ነው እንጂ ይሄኛው ሲረቅ የውጭው ወደ ከዚያ ላይ ቦታ ስላገኘ ወደዚህ ሄደ። ይሄ ውጭ ያለው አየር ግፊት ነው። ይሄ ምንን ያስተምርናል? ቃጠሎ ኦክሲጅን መጠቀሙንና የአካባቢውን ኦክሲጅን ተጠቅሞ ኦክሲጅን እንዲያንስ እጥረት እንዲኖር የሚያደርግ መሆኑን ያሳያል። ኦኬ ለምሳሌ አየር ፍልተው ቀላል ስለሆነ ቀዝቃዛ አየር ፍልተው ከባድ ስለሆነ ቀዝቃዛ አየር ወደ ላይ ተሸከመው ሞቅ አየር ወደ ላይ ስለሚነሳ ይሄ ለማንሳት ነው። ሁለተኛ ደግሞ ስፔሲፊክ ካፓሲቲ ማሳየት ይችላል። እውነት ነው። ምክንያቱም ዴንሲቲ ምን ሲሆን ነው ሙቀት የሞቀ ነገር ዴንሲቲ ያንሳል። ሬዲዮ ያ ኮምፓክት ስለሚሆን እሱ አሁን ቃጠሎ ለምንድን ነው እስከ እንትን ያለው እዚህ ውስጥ ያለው የአየር ግፊት ዝቅተኛ ነው። ለምን ሆነ? ኦክሲጅኑን ለልደት ተጠቀመበት። ናይትሮጅን ብቻ ነው አብዛኛው ያለ እዚህ ጋር እና የተወሰነ ካርቦን ዳይኦክሳይድ ኦክሲጅኑ የለም ተጠቅሞበታል። ላሽ ለምናምን በዚያ ፕሮዳክት ሆኗል። ስለዚህ የውጭ ያለው አየር ኦክሲጅን አለው፣ የውስጡ የለውም። የውጭ ከፍተኛ የአየር ግፊት አለ፣ የውስጡ ዝቅተኛ የአየር ግፊት አለ። አይው ለማንሳት የቻለው ለዚህ ነው። ይሄ አለ። ይሄ እንግዲህ ሌላው አንዱ ሙከራ ነው። በቀደም ያልተሳካልኝ ነገር ግን ዛሬ የተሳካ ነው። ሌላ ለምሳሌ ስለ ቦር አቶሚክ ሞዴል ስለ ስለ ሴንትሪፉጋል ፎርስ እያላችሁ ታስተምራላችሁ። የቦር አቶሚክ ሞዴል ለምሳሌ ምናልባት ሃይስኩል ላይ ሊሆን ይችላል። ኤሌክትሮን በኒውክለሱ ዙሪያ ሲሽከረከሩ ወደ ኒውክለሱ የማይወድቁ ከኒውክለሱ ወጥተው አይሄዱም። ባለበት መስመር ብቻ በዚያችሁ ይዞራሉ ነው የሚለው ቦር። በኋላ በሌላ እንኳን ቢተካ የቦር እንደ ክላሲካል ፊዚክስ ትክክል ነው። ግን በኋላ ይሄ ሳይንስ ከክላሲካል ፊዚክስ ወጥቶ ወደ ኳንተም ፊዚክስ ገብቷል። ስለዚህ በኋላ ፌል አድርጎበታል። ግን ቦር ምን ነው ያሰበው? ኤሌክትሮንን ቅንጣቲታዊ ባህሪ ወይም ፓርቲክል ኔቸር አድርጎ ስላሰበ ነው። ግን በኋላ ኤሌክትሮን ፓርቲክል ኔቸር ብቻ ሳይሆን የዌቭ ኔቸር ወይም የሞገድ ባህሪ እንዳላት ስለታወቀ ያ ብቻ ይገልጻትን በሚል ፌል አድርጎበታል። በርግጥ ግን ለሴንትሪፉጋልና አሁንም የቦር ሞዴል እያስተማር ነው። ፌልም ቢያደርግ እያስተማር ነው። ያን ይገልጻል። ሌላው ሴንትሪፉጋል ፎርስ እና ሴንትሪፉጋል ፎርስ ያስተምራል። ለምሳሌ ወንጭፍ ብናሽከረክር ሴንትሪፉጋልና ሴንትሪፉጋል ፎርሱ እኩል ከሆነ ለዘላለም ብናሽከረክረው ገመዱ ካልተቆረጠ ድንጋይ አይወድቅ። በኮንስታንት ስፒድ ኤነርጂው እስካለ ድረስ አይወድቅ። ግን ገመዱ ቢቆረጥ በሩ ወዲያ ይሄዳል። በተቆረጠበት አቅጣጫ በሩ ይሄዳል። ለምን? ኤክስተርናል ፎርሱ ሴንትሪፉጋል ፎርሱ ኃይል ስለሆነ ይሄኛው ዜሮ ሆኗል። ኦኬ በድንገት ብናቆመው ሲታይ እያሽከረከር ቀጥ ባደረገው ድንጋዩ እዚህ ጋር ይወድቃል። ለምን? የውጨኛውን ፎርስ ዜሮ አደረግንበት ወደ ውስጥ ስለሆነ እዚህ ጋር ድንጋዩ ድሮፕ ያደርጋል። እና ይህን ማስተማር ነው። ባርግ ውሃ ሞልቷል እዚህ ጋር ማለት ይቻላል። ውሃ እስከ መጨረሻው መሙላት ትችላላችሁ። ይህን ብታዞሩት ውሃ አይፈስም። ሊፈስ አይችልም። ዘቅዝቃችሁ ይሄን ዘቅዝቄ ነው ማለት እንደ ወንጭፍ እስኪ አንዴ ወደዚህ ለቀቅ አድርግ ትንሽ። ከኋላ አለ ኦብጀክት አለ ከኋላ ሬዲየሱን ጠብቅ። አይ አንተን ነው እንጂ እንዳያሰናክልህ ነው። ጣራውን ማኔጅ አድርገው። እና ይህን ሁሉ ምን ማድረግ ይቻላል? ማስተማር ይቻላል። ኦኬ እንግዲህ 250 ኤክስፐሪመንት ልባል እንደዚህ ከዚያ በላይ ናቸው። አሁን ደግሞ እንደዚህ ሌላ አንድ ላስተምራችሁ። ይሄ ማን ነው? ላሳያችሁ። ማስተማር አይደለም፣ ጥርጣሬያቸውን እስኪ ማንጠልጠያ ነው። ይሄ ማንጠልጠያ
በአራት አድርጌ እንዲላደርገው ነበር በሁለት ብቻ በቃ። ዞሮ ዞሮ ውሃ ከሱ በላይ ቀዳዳ ካለው ውሃ አይቆምም ባይ ዲፎልት ምንም ቢሆን አሁን ቀዳዳ ካለው ወርዳል እኮ ዞሮ ዞሮ ይወርዳል። ሌላ ሃይላንድ አካባቢያችን ቆሽሾ ምን ብሎ ዩሲ ይሄ አካባቢያችን እንዳናይ አሁን እኔ ሰርፕራይዝ ያደርገኝ ልንገራቸው። እኔ ድንጋይ ወንጭፍ ጠብቄያለሁ። ድንጋይ ባይወርቅ ምንም አይደንቀኝም። ወፍ አሁን ግን እዚህ ላይ ውሃው ግን እንኳን አይደለም በአየር ላይ ተሽከርክሮ ቀርቶ የሆነ ደስ እንግዲህ ትንሽ ዲግሪዋ ዝቅ ካለ ጠብ ነው የሚለው አይደለ? ውሃ ግን አይታችኋል እንደዚህ በ360 ዲግሪ። እኔ በኋላ የምገልጸው ቢሆንም እኔ ግን ስሜቴ በጣም አላየሁትም። በጣም ነው ድንጋይ ባይወርቅ አይገርምም፣ ምክንያቱም እናውቀዋለን። ውሃ ግን ይፈሳል እና ምናልባት ኢንስፓየር ሊያደርጋችሁ ይችላል። በኋላ ሀሳባችሁ ልትገልጹ ትችላላችሁ። ልጆቹን ዋቴቨር ልጆቹን መቅረጽ አለብን። የእኛ ልጆች ናቸው። በቃ የእኛ ልጆች የኔ ልጅ አለ የማስተምረው እዚህ ያለውን ተማሪ ቢቀርጽ የኔ ልጅ ቀረጽኩ ማለት ነው። ሌላ ነገር እና ይሄን ፈቃደኛ ሆናችሁ ለመሰልጠን ፈቃደኛ ሆናችሁ ጽሕፈት ቤቱን እየጠየቃችሁ አስተባብርና ስልጠና ይሰጠን እያላችሁ ለሌሎችም ንገሩ። ፕሊዝ ንገሩ፣ አድቨርት አድርጉ። እኔ በነፃ ላሰልጥን። በቃ እኔ አላማዬ እኔ ሳልሞት መስመር ዘርግቼ ነው። በቃ ይሄ ነው አላማ። መስመር ይዘርጋል። እኔ ጋር ያለው እውቀት ታፍኖ አይቀር። እንደው በኋላ በክረምት ላይ ለነድንቃየው ጀመር አድርጊያችኋለሁ። የሆነ ልሞት ነው በየአንድ ጊዜ ከቆረቆረኝ ይሄ ነው አንዱ ምንም ለትውልድ ሳላደርሰው ለፍቼ እንዴት ለትውልድ ሳይደርስ በላይ ይዞ ይህን ቢያሽከረክረው ትውልድ ይቀርጽበታል። አለቀ። እኔ ለበላይ ለሱ ለእያንዳንዱ ማስተላለፍ እንፈልግ። እናንተ አሰልጥኑ፣ ሰልጥኑና እናንተ አሰልጥኑ፣ ሌሎችን አሰልጥኗቸው። እስቲ እኛ እውቀት ይኖረናል። ከዚያ ሌሎችን ጓደኞቻችን ደግሞ እናንቃቸው፣ ይንቁ። ኦኬ ነቅተው ሌሎችን ትውልድን እንቅረጽ። ይሄ ነው የኔ መልእክት ነው። እና የኛ ኮሌጅ ለአርት ተማሪ ቀለም ያው ስዕል እንደሚስሉበት ምናምን እንትን ብሎ ከፕራይመሪ ቀለም ወይም ከመጀመሪያ ቀለም ሰከንዳሪ ተርሸሪ ሌላም ቀለም ለማድረግ ቀለም አስገብ እንትን ብለው ቀለም ነው ቢጫና ሰማያዊ ሲቀላቀል አረንጓዴ ይሰጣል ማለት ቀለም ተገዝቶ ነው የሚበጠበጠው። ነገር ግን እንደነዚህ በአይነት ነገሮች ምንም ኮስት የሌለው ፕላስቲክ አካባቢያችን የበከለው ከነሱ እነዚህ አይነቶችን ወስዶ ለመማር ማስተማር ስራ ማዋል ይቻላል። አሁን ባርጉ እንግዲህ እዚህ ላይ እንዴት እናርገው? ያው ለምሳሌ እንዲህ አድርጋችሁ እዩት። እንደዚህ አድርጋችሁ ወደ ካሜራው እንደዚህ ለካሜራ ይቻላል። ቀይ፣ ቢጫ፣ አረንጓዴ ሌላ ዱላ ከለር ነው የሚወጣው። ይሄኛው ወደ ፒንክ ለምን ይሄኛው ቀይ ነጭ ስለሆነ ቀዩ ከነጩ ጋር ፒንክ ይሰጣል። ይሄኛው ሐምራዊ ወይም ደግሞ እንትን ነው። ይሄኛው ቡናማ ነው። ይሄኛው አረንጓዴ ነው። ዋቴቨር ሉክ እንደዚህ አሁን ቀይ ሆነ። እዚህና እዚህኛው ይለያያል። ሉክ እዚህ ላይና ያኛው ስራ ይለያያል። ይሄኛው ዲፕሎማ እንትን ይሰጣል እንትን ይላል። እና ሉክ እንግዲህ ይሄን የመሰለ አትራክቲቭ ይሄን ያሳየኝ የራሴ ልጅ ነው። በ8 ዓመቱ የ8 ዓመት ልጅ ብዙ ነገሮች አሉት። የ8 ዓመት ልጅ ከዚህ ውስጥ ብዙ አሉት የሚገርማቸው። እኔ ስሰራ ቀንም ሌትም ተነስቼ የሆነ ነገር ትዝ ካለኝ እነሳና ወዲያውኑ ተነስቼ ጽፌ እተኛለሁ። አሁንም አእምሮሽ ስለማይል ስለሚያንሰለስል እንቅልፍ ሳይወስድ ደግሞ ሌላ ትዝ ሲለኝ አሁንም ተነስቼ ያን ጽፋለሁ። ይሄ ነው እና ያን ሁሉ ስለሚያይ ይሄ ፖርትፎሊዮ ኮሌጅ ፖርትፎሊዮ አለ እንትኑ ማለት ነው። የተማሪዎችን ውጤት የምናረምበት ለምሳሌ እዚህ ጋር ይሄኛው ምን ሆነ? ይሄኛው ትራንስፓረንቱ ቢጫ ሆነ። ቢጫውን ከምን ጋር ያገናኘ ነው? ከዚህኛው ሰማያዊ ይሄ ዲፕ ሰማያዊ ስለሆነ ነው ወደዚያ። አሁን አረንጓዴ ሆኗል። ዋቴቨር እንዲህ አድርጎ አዙሮ ሲገለብጠው አረንጓዴ ሆነ። ለምሳሌ ይሄ በራሱ ነጭ ነው። ቢጫ ቢሆን አረንጓዴ ሆነ። ይሄ ምን ቢሆን ቀይ ቢሆን ሐምራዊ ቀለም ይፈጠራል።
ይሄ ቀለም ይፈጠራል። አሁን እንዲያረገ ያ ሲያረግ ና ባባይን ጻፈ ነው ያው ይሄ እንደዚህ እየመጣ ነው። እንደ አክሊሉ ለማ ሳይ እንግዲህ ዘላለም ሳርም የኖርኩት እኮ ነው። ዘላለም ስንት ፖርትፎሊዮ ያን ስናገላብጥ አስተውየው ያ ሕፃን ግን ናጻፋ ላይ አሁንም አየሁት። ሰርፕራይዝ አድርጌ ጻፍኩት። አንዱ ይሄ ነው። ከማይክሮስኮፕም አለበት ልጅ የሌንሱ ምንጭ እሱ ነው። ሌንሱ ምንጭ ከሆነ ማቴሪያል ላይ ቀጥቅጦ ምን ብሎ አመጣ። ከሆነ ማቴሪያል ላይ ሲያመጣ ከዚያ ነው ወደ ስራ የተገባው። ያችን እሱ ሂንቷን ላይ ሌላ ለእናንተ ባለፈው ሳስተምረ ነበር። በዚህ በውሃ በሃይላንድ እያልኩ ነበር። አሁን ያንን መስራት አንችልም ነበር። ሌላው ሰርፕራይዝ የሚያደርገው ባለፈውም እዚህ የነበራችሁ አሁንም ያሳየኝ በበርበሬ መብላት ይወዳለች። እንደው በርበሬ ደስ ይለዋልና አምና ነው በበርበሬ ሲበጠብጥ ዘይት መጀመሪያ የሚያደርገው ከዚያ ይበጠብጥና አሁን 11 ዓመት ነው። ለምንድን ነው እንደዚህ በዘይት እያቀጠንክ እንትን የምትለው? አይ በውሃ ነው የማወፍረው አለ። እንግዲህ በዘይት የቀጠነው በውሃ ነው የማወፍረው። በውሃ ይወፍራል። እንዴት ይቀጭን የሆነ ውሃ ሲጨመርበት ይቀጥናል። እንዴት ይወፍራል? ስለዚህ ሌላ አምጣልና ስኒ ላይ አስደረኩና በዘይት አቀጠነው፣ በደንብ አቀጠነው። ከዚያ በኋላ ውሃ ጠብ እያደረክ ሲያማስል ውሃ ጠብ እያደረክ ሲማሰልስ ያ ቀጭን የነበረው ወፍራም ነው። ቡፍፍ ነው በርበሬ ወዛሬ ልክ እንደ ተልባ ማለት ነው። ተልባ እንዲያ ነው አይደል? ሴቶች ተልባ እኮ እየታሸ ሲል እየጨመረ ነው የሚሄደው። በተልባ በልተህ ታዲያ ምንድነው ሳይንሳዊ ትንታኔ? እንደውም አለኝ እንደዚያ ብሎ እንደውም በውሃ ነው የማወፍረው ካላይ በኋላ እንደውም ይንጻፍ አለ። አሁን ሰርፕራይዝ አድርጎኝ ሳስብ ራሱ ምክንያቱ ጠፋ። ቀስ እያለ አእምሮዬን አስጨንቀዋለሁ። አንድ ነገር አሰጠሁት፣ አእምሮዬ ይጨነቃል። ሲፈጥር ትክክለኛውን ነገር ደረስኩበት። አሃ ለካ ውሃ ያነሳል የሚሉት ዘመዶቻችን ለዚህ ነው። ውሃ ያነሳል ማለት ለካ ሃይድሬሽን ሪአክሽን ናት። yes አልኩ። አሁን ምን ሆነ? ውሃ ያነሳል ሃይድሬሽን ሪአክሽን ጽፌያለሁ። ተጽፏል። በርበሬ አለ ምሳሌ በርበሬ፣ ሌሎች እንደ ተልባ የእህል ዘሮች ሲገዙ ውሃ ያነሳል ብለው የሚያደርግ ሪአክሽኑ አሁን እዚህ ጋር ምን ያስተምራል? ሃይድሬሽን ሪአክሽን ያስተምራል። ኮንዘርቬሽን ኦፍ ማስ ኮንዘርቭ እንዲሆን ያስተምራል። ምንም ቢሆን አይቀየርም። ሪአክታንት ያስተምራል። ኤክሰስ ሪአክታንት ያስተምራል። ለምን ውሃውን አሁን እንደዚያ እየወፈረ ከሄደ በኋላ መጨረሻ ላይ ሊሚቱ ሲጨርስ ሃይድሬሽን ሪአክሽኑ ሲያበቃ ይቀጥናል፣ ቀጭን ይሆናል። መጀመሪያ ይወፍራል፣ ከዚያ ብዙ ውሃ ስንጨምርበት ያቀጥነዋል። ለምን? ከሪአክሽኑ በላይ ስለሆነ ኦቨር ስለሆነበት። ኦኬ ፊዚካል ቼንጅ ሆነ። እዚያ መጀመሪያው ኬሚካል ሪአክሽን ነው እና በርበሬ ደግሞ የማያቃጥል ቢሆን አሁን ምስጢሯንም አላወጣት ነበር። ምን አረግበት ነበር? ዳይፐር ነበር እንሰራበት። ውሃ ይመጣላ የዳይፐር ቁስ ውስጡ ላይ እሱን አድርጌ ዳይፐር ነበር። ስለዚህ ጋሹዬ አሁን በበርበሬ ፈንታ በርበሬ የሚያቃጥልና ዳይፐር መሆን ካልቻለ የሚያቃጥሉ ፓውደሮች ይኖራሉ። እሱን ሰርች ማድረግ ነው አይደል እንዴ? ሳይ ፎር ኤግዛምፕል እንትና ማን ነው ቅድም ያለው ተልባው። አሁን በርበሬ የሚያቃጥል ከሆነ ተልባ ያቃጥልም አይደል? ተልባውም ዘሴም ሪአክሽን የሚያደርግ ከሆነ አይደል እንዴ? ሪሰርች ማድረግ አይደል እንዴ? ማጨውጭ ብለ ያለ እንዴ? ጋሹዬ እንዴ? በጣም ትክክል። ፕሮብለም ሶልቪንግ ማለት አይደል? ችግር ፍች እያደረኩ ነው። ከቻልኩ ይሆናል፣ ካልቻልኩ አይሆንም። ያው ገና ብዙ ነገሮች የምሰራቸው አዳዲስ ነገሮች አሉ። እግዚአብሔር ከፈቀደ ያሳካልን ብዬ ስለማምን የኔ እንትን አንድና ቀጣዩ ይሆናል ብትሉት አሁን ተርከን አንጨርሰውም። ሶሪ እዚህ ጋር ዋናው አንድ ነገር አንድ ትልቅ ነገር ጋር እና 8 ሁላችሁም መዝጋር ባላችሁበት ይሄ የዲስቲሌሽን አፓራተስ ነው። ይሄው የትጁት ይሄን እነ ድንቃየው ጀምራችሁታል።
የጀመራችሁትን ስራ በደንብ አጠናክራችሁ ለእናቶ ደጉ ሪፖርት አድርጉላቸው። እናቶ ደጉም አቀናብረው እንትን ይበሉት። ጥሩ ስራ እየተሰራ ነው። የሪፖርት አግባባችንን ደግሞ በዚያው ልክ ይሆን። ስለዚህ ውጭ የሚመጣው የዲስቲሌሽን አፓራተስ ኤቭሪቲንግ ምንድነው እየተሰራበት ያለው? ይሄ ቋሚው ራሱ እነዚህ ስታንድ የምናደርጋቸው እንደዚህ ራሱ ከውጭ ነው የሚመጡት። እነዚህ ብረቶች ሰራ ዲስቲሌሽን ፍላስኩ የራኒ ጠርሙስ አረኩ። እንዴት የራኒ ጠርሙስ አረከው ብትሉኝ አሁን እየጠፋ አዷል። በርግጥ ሰብስቤ ነበር። በዚያም እየጣልኩት እንዲጠፋ ላልመሰለኝ ሂት ሬዚስታንስ ነው የራኒ ጠርሙስ። ስለዚህ የራኒ ጠርሙስ ካላችሁ ስቶቭ አድርጋችሁ ከስቶቭ ላይ የተቆረጠ ምን አድርጉት? ቆራጣው ቆርቆሮ ከስቶቭ ላይ ቀጥታ ያ ብረቱ ይህን ስለሚመረምረው ይሰበር ስለሚችል እዚያ ላይ አድርጉና እዚህ ላይ ይጣል። እዚህ ላይ የሚነጥረው እንትን ነው 7 ያፍላል አይደለም እንዴ? ስለዚህ እዚህ ጋር አድርጉት፣ አፍሉት። ለምሳሌ አረቂና ውሃ ቢሆን አረቂው ቀድሞ በዚህ ሄዶ እዚህ ይገባል። ያው ስለምታውቁ ስለምታስተውሉት የውስጠኛው ይሄ በዚህ ነው የሚወጣው። እዚህ ጋር ይሄ ወፍራሙ ዳብል ላየር ነው። ይሄ ዳብል ላየር ነው፣ ውሃ ነው የሚገባበት። አላማው ምንድነው? እናቶቻችን የሚያደርጉት ለምሳሌ ሸንበቆ አድርገው ይጠመጥሙታል። ሸንበቆ ላይ እንዲቀዘቅዝላቸው ያን ውሃ ያደርጉታል። ይሄ ውሃ የለም፣ እኛም ኮሌጅ የለም ውሃ። ያ የውጭ የመጣው እኮ ያለ ውሃም አይሰራም። ውሃ ቢኖር ራሱ እቺ ጋር ፎሴቷ መግባት አለባት። እዚያ ከቧንቧ ፎሴት መግባት አለበት፣ ፉል መሆን አለበት። ያ የኛ ራሱ አንሰራበትም። ውጭ የመጣው ከአውሮፓ ከአሜሪካ የሚመጡት ነው። ይሄ ግን ምንድነው የምታደርጉት? በባልዲ ውሃ ከፍ አድርጋችሁ እንደዚህ ትንሽ ከፍ አድርጋችሁ የታችኛው የላይኛውን እያስተማራችሁት ያለ ነው። የላይኛውን አይደለም፣ ይሄ የታችኛው በታችኛው ያለው እዚህ ጋር አድርጌ በባልዲ ውሃ ሞልቻ አስገባሁት። ከዚያ በዚህ እንደማደርገው እመጣለሁ። ስመጥ የውሃ በዚህ ይመጣል። አሁን በዚህ ሲያልፍ እያለፈ ነው እዚህ ጋር ይሄ ይሞላና ይሄ ሰፊ ነው። ይሄ አይበቃውም። ይሄ ይሞላና ከዚህ ጋር ሲደርስ በዚህ ይፈስ። ይሄን የታረገዋለሁ መቀበያ ላይ አድርጌ ውሃው እንዲፈስ አደርጋለሁ። ከዚህ የባልዲ ውሃ ሲጎል እዚህ ጋር ያለውን ውሃ ጠልቄ ወደዚህ አያቆምም። አንድ ጊዜ ማፍሰስ እዚህ ጋር ከጀመረ ዝቅ አድርጋቸው እዚህ ጋር ማፍሰሻ ላይ አድርገው ከዚያ በኋላ አያቆም፣ በራሱ ነው የሚቀር። ከዚህ ያለውን እዚህ ጋር ጨምሩለት፣ ከዚህ ያመጣላችኋል። አሁንም እየሄደ ነው። ባዘው እዚህ ነው የወረደ ይታያል። እና ምን ለማለት ፈልጌ ነው? በዚህ ሂደት ልጆቹን 7ኛ ክፍል ላይ ያለው